የጨለማው ዓለም ገዥ ዲያብሎስ የተዋረደው በሷ ነው። 5500 ዘመን ስጋን በመቃብር ነፍስን ደግሞ በሲኦል ይገዛ የነበረው የጨለማው ዓለም ባለስልጣን የተዋረደው በድንግል ማርያም ነው። በዕለተ ዓርብ ከድንግል የተወለደው ኢየሱስ ክርስቶስ በእሳት ሳንጀር በነፋስ አውታር ወጥሮ ሲያሰቃየው ስጋ ለብሶ ድል የነሳኝ ይህ ማን ነው አለ ዲያብሎስ። በእውነት የእመቤታችን ስጋ ተዋህዶ ድል የነሳው ኢየሱስ ክርስቶስ ነው። ወደ መቃብር ወርዶ በአካለ ስጋ ወደ መቃብር ወርዶ መቃብርን ቀደሰው፣ መቃብርን ባረከው። በአካለ ነፍስ ደግሞ ወደ ሲኦል ሄዶ ነፍሳትን ከዲያብሎስ ነፃ ወጣ። ሲኦልን በዘበዛት፣ ባዶ አደረጋት። ዲያብሎስን ከምርኮው ከስልጣኑ አዋረደው፣ ራቁቱን አስቀረው፣ ባዶ አደረገው። ይህን ያደረገ ኢየሱስ ክርስቶስ ከድንግል ማርያም በለበሰው ስጋ ነው። ለዚህ ነው ድንግል ማርያምን ምክንያተ ድኅን የምንላት። ዲያብሎስን ስጋ ለብሶ ተሰውሮ ከስልጣኑ ያዋረደው እሱ ስለሆነ ነው። ድንግል ማርያም የሁላችን መመኪያ ያልናት ለዚህ ነው። የድኅነታችን መሰረት፣ የንጽህናችን